ሰላም ታቤት ተከታታዮች ዛሬ ባበደ ቪዲዮ ተመልሰናል ፋሚሊዎቼ ይላል የብዙዎች ጥያቄ የነበረውን ጥያቄ ዛሬ ልመልሰው ነው ሶ እዛ ጥያቄያችሁ ትንሽዬ ሊትስት ናት እንደምታዩት እዚህ ጋር ተተጨነች I can feel the blood creeping up from the heathens. Got will, got fight, got pride, got reason. If they wanna go eat, then you know I'm gon' feed them. If you're coming for me, hope you're ready for a demon. I got eyes in the back of my head, I'm seeing. Take me for granted and you know I'm leaving. ከኡበርና ከዶርዳሽ የትኛው ይበልጣል ነበር? ሶ እኔ ምን ጊዜም ዶርዳሽ እንደምሰራ የታወቀ ነው። ሶ ዶርዳሽ ምን እንደሚሰራ ማወቅ የምፈልጉ ሰዎች ከዚህ በፊት የሰራኋቸውን ቪዲዮ ግቡና ቼክ አድርጓቸው። ኡበርን ግን ዛሬ ከኔ ጋር አብረን እንሞክረዋለን። ሶ የትኛው ይበልጣል፣ የትኛው አሪፍ ነው፣ የትኛው ይለያል የሚለውን ነገር አብረን እናያለን ዛሬ ማለት ነው። ሶ ወሬ ያለብዛባችሁ መኪና ደጋቋል አለች። ገብቼ ወደ ኡበር ሌትስ ጎ። እንዴ ቆይ ግን ሰብስክራይብ አድርጋችኋል? ሰብስክራይብ አድርጋችሁ ደግሞ ላይክ ሼር ሰብስክራይብ አድርጉ። ምን ችግር አለው? ከዛ በዚህ ቪዲዮ ይላል 4000 ሰብስክራይብ መግባት አለበት። 200 ሰው ብቻ የምፈልገው ሶ ሼር ላይክ ሼር ሰብስክራይብ አድርጉትና 4000 ሰብስክራይብ እንግባ። በዚህኛው ቪዲዮ ወደ ኡበር ሰዓት ዌስት አናድርግ። ወደ ኡበር መኪና አሳልፉኝ። ኧረ አታሳልፉኝ። ኦኬ ሶ ዛሬ የመጀመሪያ ቀን ኡበር ምን ይመስላል? ለመጀመሪያ ቀን ላይ ሆነው ከእናንተ ጋር በመኪና በጣም ብዙዎች ሲጠይቁ ነበር። በጣም ብዙዎች ማለት ነው። ኡበር ነው ኑ ግቡ። ሶ መኪና ይዤ መጥቻለሁ። ኡበር ነው ንጉ ስላችሁ ደግሞ ኡበር ፓሴንጀር መስራ እንዳይመስላችሁ ኡበር ኢት ነው የምሰራው። ሶ ኡበር ኢት ምግብ ማድረስ ስራ ነው። ያ ላይክ አሁን ካናዳ ውስጥ በጣም አሪፍ የሚባሉት የነበረው ላይክ ስኪፕ ነው። ስኪፕ ይሄን ያለ ሞቶ በቃ ተረስቷል። ሶ አሁን ላይ የተፎከሩ ያሉት ኡበር እና ዶርዳሽ ናቸው። ሶ ኡበር እና ዶርዳሽ ምን ይመስላሉ የሚለውን ነገር አብረን እናያለን። ሌትስ ጎ። ሰዓት ወይ ታርግ ታምራት አፕሊኬሽናችንን እንከፍትና ወደ ስራ እንገባለን። አሁን ሰዓቱ 2 PM ነው። ለዛ 2 PM ላይ ጀምረን ዛሬ እስከ ማታ የምንሰራው አሪፍ መላ ነው። ላይክ ኡበር ግራም የሚያጋባ ነገር ነው። የምር ነው። አያችሁት? ላይክ ይሄኛው ማለት ነው ፖይንቴ ነው። ሶ እስካሁን ምንም ብዙም ስላልሰራው ብዙ ፖይንት የለኝም። እንደነገርኳችሁ ዛሬ መጀመሪያ ቀኔ ነው። በሳይክል ሰራ ስለነበር ትንሽዬ ፖይንት አለኝ። በሳይክል ሰራ ስለነበር ሶ አሁን ሲከፈቱላ ድምፁን ላሰማችሁ እስቲ። የሆነ ደስ ይላል ድም ጢን። ሶ ኡበር ሊሰራ ነው። እኔ ታውቃላችሁ አንድ 10 ቀን ምናምን ጠፍቼ ከመጣሁ በኋላ በጣም ብዙ ጊዜ ጠፋሁ ነው የሚመስለኝ። ምክንያቱም የሆነ እንደ በፊት አክቲቭ አይደለሁም። በፊት ላይ እንደጀመርኩ ሰሞን ኦ ማይ ጋድ ቀን በቀን ነበር የምለቀው። ቀን 1 ቀን 2 ቀን 3 እያልኩ ሁላ ለቅቄ ያለው ዴሊቨሪ ስራ። ሶ አሁን ላይ እንደዛ እንሆናለን። የምሬ ነው የምላችሁ። ጀስት ሁሉንም ነገር አስተካክዬ ጨርሻለሁ። ከዚህ ቪዲዮ በኋላ በጣም አክቲቭ ሆነን ለመስራት ተነስተናል ዩቲዩብ ላይ። ሶ ወደ ቲክቶክም ስለምንዞር ቲክቶክ አካውንቴን እዚህ ጋር አስቀምጥላችኋለሁ። ግቡና ላይክ ሼር ሰብስክራይብ ቲክቶክ አካውንቴን አስቀምጥላችኋለሁ። እዚህ ጋር ግቡና ሰብስክራይብ አይባልማ ፎሎ ጀስት ፎሎ አድርጉ እና እዛ ላይ እንደውም ላይቭ እንገባለን። ላይቭ ገብተን ኡበርን በቃ ላይቭ ወዲያው በትኩሱ ነው እንትምላችሁ ማቀርብላችሁ። እስካሁን ምንም ኦርደር አልመጣልንም። የተወሰነች ደቂቃ እንጠብቀውና አይተነው ካልሆነ እንጠብቀዋለን፣ ካልሆነም እንጠብቀዋለን፣ ከሆነም እንጠብቀዋለን። ምንም አማራጭ የለንም። ዛሬ ኡበር ነው የምንሰራው እና ደግሞ ቫንኮቨር ላይ ተዘጋጀውን ኮንሰርት ይላል። እዚህ ጋር ያያችሁት ይሄን ባነር በቃ እዚህ ጋር ጀማው ሊመጣ ነው ማለት ነው። ትንሹ ጥላውን ገሰሰ እና ከነ ዲጄ ኤፊ ጋር ከነ ሙሉ ባንዱ ወደ ቫንኮቨር ሊመጣ ነው። ቫንኮቨር ውስጥ ያበደ ሰዓት ሊኖረን ነው ማለት ዳግማዊ ትንሣኤ በጉጉት የምንጠብቀው ቀን ነው።
ለዛ ዳግማዊ ትንሣኤ ሲደርስ ሁሉም ሰው ትኬታችሁን መግዛታችሁን እርግጠኛ ሁኑ። ያለን ቦታ ሰፊ ቦታ ነው። ሁላችሁም ትኬት ግዙና ሰብሰብ ብለን በባንድ ታጀበን ትንሹ ጥላሁን መጥቶ የጥላሁን ዘፈን እየሰማን ኦ ማይ ጋድ ሶ አሁን ሁሉም ቦታ ላይ ተለጥፏል ባነሩ ካያችሁት ወደ ኒውስት ብትሄዱ ወደ ሚኒስትር ኦ ሼር ላይክ ሄደማ ቃል ቀበለን what ስንት በ5 ኪሎ ሜትር 5 ኪሎ ሜትር በ5 ብር ነው አላደረገውም። ዶርዳሽ ላይ እንኳን አድርገው አላውቅም እንኳን ኡበር ላይ ምንድን ነው የምትሰራው? ደግሞ እኮ ይጮሃል እኮ አታዩም? ኧረ ዝም በል እናትህ እኔ አልቀበልህም እንዴ ያ ይሻልሃል ብጠፋ ይሻልሃል። ዝም ብሎ ድድድድም ይላል እና እርግጠኛ ነው ትኬት መግዛታችሁን። ትኬት ለጊዜው ኤልያስ ጋር እየተሸጠ ነው። ኤልያስን ታውቁታላችሁ። ለእናንተ መናገር ምንድነው ለቀባሪ እንደማርዳት ነው። ኤልያስ ጋር ትኬት ማግኘት ትችላላችሁ። ትኬቱን እየገዛችሁ እና ደግሞ ደውሉልን። እዚህ ጋር ባለው ስልክ ቁጥር በጠቅላላ ደውሉልን። ስልክ ቁጥሩ ታያችኋል። ቡም እየነዳው ነው ለካ ተመሰልኩ ወደሱ ሽት ኦርደር የምትፈልግ ለእናንተ ላሳያችሁ ብዬ ማለት ነው። አንድ ሰው ቀድሞ አላነሳው ማን እንዳነሳ አላውቅም፣ ብቻ አክሴፕት አድርጉት ቀድሞ። ለዛ ተወሰደብኝ ኦርደሪ። ምን ማድረግ ይቻላል? የእውነት ማልቀስ ይሻላል። ወይኔ 13 ብር ነበር የመጣው ለ3 ኪሎ ሜትር። በጣም አሪፍ ኦርደር ነበር። ኦኬ ሌላ እንጠብቃለን። ከመጣ ድንገት አክሴፕት አድርጌው ነው የምጠብቃችሁ እና ሰርፕራይዝ እንዳትሆኑ። እንዴት አገኘ ልጅ ነው ነገር እላችሁ ብዙም እንዳትደናበሩ አይዟችሁ። ኦኬ አሁን ቆመናል። ውሃችንን እንጠጣ። ውሃችንን ይጠጣ እንጠብቀው እስቲ። ውሃ ቺርስ ለውሃችን። አሁን ሁለተኛ ጊዜ ወጣ እስካሁን ሊሰጠኝ አልቻለም። ኦኬ አይ ቲንክ ምንድነው እንዴት ነው የነገር አልገባኝም ነው ወይስ ምን ሆኖ ነው? የመጀመሪያው ኦርደር ኦኬ ተቀደምኩ ላይክ ሰው አነሳው። ሁለተኛው ኦርደር አክሴፕት ብየው ካንስል አልተደረገም። ምን እየሆኑ ነው? ወይስ የኔ ስልክ ነው? እንዴት ነው ኡበር የምትሰሩ ሰዎች ይሄ ነገር ያጋጥማችኋል እንዴ? ከዚህ በፊት እስቲ ኮሜንት አድርጉ ግቡና እንዴ ያጋጥማችሁ ላይ ነገር ምን ሆኖ? አይ ቲንክ እስቲ መደወል አለብን መሰለኝ። ኧረ ኡበር ያው አሁን ተጠኝዩት እንትን ካለው እናደዳለሁ ማርያም ያ we are lucky እንዴ በ15 ኪሎ ሜትር 33 ብር አብደ ነበር እንትን ብለው ስራ በምንድነው ስራ በማናደድ ነው የሚባለው ይሄኛው። ኦኬ መጀመሪያው ኦርደር የምናነሳው ስታርባክስ ነው። ስም ቦታ ነው የምንሄደው ንገረኝ። ኦኬ ሁለት ፒክአፕ እናደርጋለን ከዛ ሁለት የምናወርድበት ቦታ ነው ማለት ነው። ኦኬ አሁን ኦርደራችን እንቀበል ሄደ። ግን ታውቃላችሁ አውቆ ነው የሚመስለው የመጀመሪያ ጊዜ እንደዚህ ብር ሲሰጣችሁ ጥሩ አይደለም፣ ፍትሃዊ አይደለም። እና ሄደን ኦርደራችን እናንሳና ለማንኛውም ብሩን ካልቀጣን በስተቀር እዚህ ጋር ኤሌክትሪክ አለ። አዳ ነው ዋዛት። ኦኬ የምንሄደው በዚህ በኩል ነው። የምንገባበት ሃውስ የትኛው ጋር ነው? ይሄኛው ጋር ነው። Oh my god. Mariam? Hi, pick up for Mariam. Yeah. Thank you. ቤቱ ያምራል። ቤቱ በጣም ነው የሚያምረው። ኦኬ እሺ ማርያም ኦርደር አንስተናል። ከዛ ወዴት እንደምንሄድ ደግሞ እናየዋለን። የሁለት ሰው ኦርደር ብቻ ነው የምናነሳው። ውሻዋ በጣም ነው የምታምረው። እስካን ታርጉታላችሁ። ኡበር ደስ የሚለው ላይክ ኪውአር ኮድ አለው። ለዛ ኪውአር ኮዱን እዚህ ጋር ስካን ስታርጉት ነው አክሴፕት የሚያደርግላችሁ እንጂ ዝም ብሎ
እንደ ዶርዳሽ አክሴፕት በለው አስበለው ምናምን ነገር አይደለም። የሆነ ኮድ አስገባ ምናምን ነገር አይደለም። ገባችሁ? ትንሽ ሌተስት ናት ኡበር፣ ትንሽዬ ሌተስት ናት። በሜን ስትሪት አድርገን 18 ጋር ሌትስ ጎ። አይ ዶንት ኖ ላይክ ኡበር እየገባኝ አይደለም። ሰዎች የኔ ኢማጂን ነው ወይስ አውቀው ነው ወይስ ምን የተፈጠረ ነው? 9 ብር ጭማሪ ስትሆኛል። የ9 ብር ኦርደር ሌላ ኦርደር ሶስተኛ ኦርደር ማንሳው ኦርደር አለ ማለት ነው። ሶ አትዘቡት 42 ብር ሰራው 30 ደቂቃ ጠብቄ 40 አያስገባኝም። ልገባ ነበር ለፓርኪንግ እዚሁ ጋር ባቆም ይቻላል። ኦኬ ገብተን ኦርደራችን እንቀበል። Thank you. Hi, careful. Okay, thank you. Yep. Okay, ተቀበለናል። ሁለት እጅ መስራት ጀመረ ነው። አንድ ሌላ ተጨማሪ የምትጠብሰው በቃ ነበር። ኧረ እሺ ሶስተኛው ኦርደር ደግሞ ካምቢ ጋር የምናነሳው ካምቢና ኪንግ ኤድዋርድ ጋር ነው የምናነሳው። ሶ ሌትስ ጎ ወደ ሶስተኛው ኦርደር። ኦኬ ዝናቡ እያከፋ ነው። ለምንድን ነው ዝናብ የምታከፋው? አሁን ሰዓት ላይ ባታከፋ እኮ የተሻለ ነው። ዝናብ እዚህኛው ቤት ጋር የምንገባው እዚህኛው ቤት ጋር የኛውን ከጀርባው ነው ከጎኑ ነው። ኦ ማይ ጋድ የሚያምር የቻይና ቤት ነው ታውቃላችሁ። ኦ ማይ ጋድ እና ሜክዳንስ ምናምን ነገር ነው የሚመስለው። በመድኃኒዓለም አያችሁት እንዴት እንደሚያምር። ዋት ዘ ሄክ ምግብ ቤትም ነው። እዚህ ጋር ደግሞ የሚሸጣላቸው እና ደግሞ ርካሽ ነው መሸጫቸው። Hi, pick up 4. I think this ones. Thank you. Okay, let's get out. Bro, ገንዘብ ይሰራን እና ገንዘብ ስንሰራ እና ምጥ ኦኬ ሶ መጀመሪያ የምናደርሰው የሚሆነው የ9 ብር የከፈለችውን ሴትዮ ነው። ይሄ ፌር አይደለም። you know 33 ብር የከፈሉ ሰዎች እያሉ እንዴት ነው 9 ብር ለከፈሉ ቅድሚያ የሚሰጣቸው? I don't know. so okay እናደርስላታለን። ችግር የለብንም እና ከማድረስ ጋር ምንም አንገናኝም። so ይሄ መኪና ከፊት ያለው መኪና ተከተለን እናደርሳለን። Schwinel says, meet outside. Okay. PLZ, call me when you arrive here. Okay, it's fair enough. You know, ለ9 ብር ተስማሚ ዋጋ ነው የሰጡት። ለዛ አሁን ደግሞ ዋናዎቹን ዝነኞቹና ዋናዎቹን እናደርሳቸዋለን። እኔ በዶርዳሽ በሰራሁበት ዘመን ደረጃ ትልቅ ኦርደር ብር ለትልቅ ኦርደር እንዴት ነው ይባላል? ትልቅ ብር የተከፈለኝ ለኦርደር 80 ብር ነው። በቃ ከቲፕ ምናምን ነገር አይደለም። ጀስት 80 ብር ጠርቶ ማለት ነው። ቲፕ ትልቅ ብር የተሰጠኝ 48 ብር ነው ቲፕ የተሰጠኝ ዶርዳሽ ሲሰራ። ሶ ኡበር አሪፍ ነው ያስባለኝ ምክንያት የሆነ የመጀመሪያ ቀን ነው። ለዛ እንደ መጀመሪያ ቀን ደግሞ ትንሽ ማጠብቁት ነገር አለና እንደዚህ ነገር ሲያጋጥማችሁ ጥሩ አይደለም። ተዋ አርፈ ቁጭ በል። አንዳንዴ አፕሊኬሽናችሁ ይቃዣል መሰለኝ። ያ ኦኬ Shonaya G says, meet outside. 169. which restaurant? Please come to Quacky Noodle House. Leave it exactly at the. Okay. Chicken. Okay. What's your name, sorry? Oh, you're right. Thank you. You're welcome. Have a good day, bro. Yours. Thank you. Thank you. በጣም ትንሽ ምግብ ነው ታውቃላችሁ። እቺማ ደግሞ ምንድን ነው እንደዚህ
አንድ ምግብ ለማዘዝ ነው ከዛ እዚህ ያስመጣህን? Thank you very much. You're welcome. What's your PIN number? Oh, I don't know. Let me check. Okay. Oh, there it is. Okay. 0206. 0206. Thank you. Have a good day. አሁን እኔ ማለት ነው ሌላ ታሪክ ውስጥ ነኝ። እነሱ ቀደም የጠየኳቸውን አሁን ቴክስት ያደርጉልኛል። ለማንኛውም እንደምታዩት እዚህ ጋር ትታያለች 42 የካናዳ ዶላር ሰርተናል። 42 ከ14 ሳንቲም ይሰራል ነው ጭራሽ 14 ሳንቲም ጭማሪ ያለው። Thank you. Okay. So you're going to order now. So እዚህ ጋር ነው አለማውሸት ተውርስ ያለ እና ሰዎች ሲመገቡ ምናምን ነገር ያበደ ነው። ይሄን እንደምታዩት እዛ ጋር ይሄት እንዴት እንደሚመገቡ it's cool bro. Thank you. Okay. So አሁን ኦርደራችን ላጥ ማን bro እንዴት አባቱ ነው የምታምረው በእናታችሁ። Okay. Excuse me. Oh. ይሄኛው ማን ብላችሁ የምታነቡት? Hi. Forest. Okay. Hi 7-Eleven. How are you? ደህና ነው? በሩቁ ገባችሁ? ወደ መጠጋት አልፈለግም። እዚህ ጋር የሞቱ It's ready? Okay. Oh, it's free. ለመቅረጽ ያለኝ ፍላጎት ማለት ነው። ባጉን እንዴት እንደተዘንግ ብታውቁ። ኦኬ ከስተመር ጋር ደርሰናል። ወል እንግዲህ አንተ ቴስላ ትወጣለህ ወይስ አትወጣም? እንዴት ነው? ምንድነው ቆምተህ ውጣ። ኦኬ አይ ቲንክ የ7-11 ማለት ነው የ6 ብር ኦርደር መሰለኝ። እንዲ 6 ብር ከፍላ እንደዚህ ያሸክመኛ አይከብድም? ረኖር ነው ሁለቱ አንድ ላይ ስለሆኑ እንጂ ጥቅሙ ማለት ነው። አንዱ ብቻ ቢሆን ከባድ ነው። ኦኬ ወዴት ነው የምንሄደው? መጀመሪያ እስቲ ወዴት እንደምንሄድ ቼክ እናድርገው። ጥንብ ነው በስና ያዘዘችኝ ላሳያችሁ። ኦኬ ሁለት ባብሊ እና አንድ የሆነ ስታፍ እንደሆነ አላውቀውም። አያችሁት? ታዘዝኩኝ። ለዛ እዚህ ጋር ፎቶ ቀጭ እናድርገውና እንቆሰዋለን። ኦኬ ይሄ መጨረሻችን ኦርደር አድርሰን እንለያያለን እና የሰራሁትን ብር አሳያችኋለሁ። ዛሬ በቃ ኡበርን እንዴት ነው አጣፍጠን ነው የሰራነው። አጣፍጠን የጣፈጠውን ኡበር አሳያችኋለሁ። ባዚ እያደረግን ነው ልንገባ። ፕሊዝ ክፈትልን። አራተኛ ፎቅ እንደሚሄድ አውቃለሁ። ወደ አራተኛ ፎቅ ጉዞ። What is doors? Okay. 405. It's here. እና ታሜቱ ተከታታዮች አሪፍ ጊዜ እንደነበረ 100% እርግጠኛ ነኝ። በሌላ ቪዲዮ እስክንገናኝ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። መልካም ጊዜ ይሁንላችሁ። ባይ